ማን በምን አይነት ሁኔታ ውስጥ እንደሆነ አታውቅም። ማን ከቤቱ ምን ትቶ እንደወጣ አታውቅም። እኔ በቅርብ ጊዜ ጥቁር አንበሳ ሄድኩኝ። እሺ ሰው ዘመድ ታሞ ለጠይቅ ሄድኩኝ። እዛ የታመመው ሰው የካንሰር ህመምተኛ ነበር። ለጠይቅ ሄድኩት። እዛ ቆሜ ጠይቄ ተነስቼ ብቻ ለተረኛ ቦታ ሰጥቼ ወጥቼ በር ላይ ቆሜያለሁ እና የለበስኩት ሲቪል ልብስ ነው። እዛን አጠገቤ አንድ ወጣት ጀንትል ወጣት ቆሟል። እዛ ሰው ልጠይቅ መተነው አለኝ። አዎ አልኩት። እዛ ኦኬ ማንን ሲለኝ እከሌ አልኩትና ነገርኩት። እዛ እሱ አንተስ አልኩት። እዛም በጣቱ ጠቆሞ እሷን ላስታምም መጥቼ ነው፣ እዛ አካባቢ ካንሰር ህመምተኞች ብቻ ነው ያሉትና እሷን ላስታምም መጥቼ ነው አለኝ። ኦኬ እናት ናቸው አልኩት። ሳቅ አለና አብርሽ ምን እንዳለኝ ታውቃለህ? ሚስቴ ናት አለኝ። ከዛ ምኗ እንዳስረጀብኝ ታውቃለህ? ቅንድቧ አልቋል፣ ጸጉሯ አልቋል። ከዛ ወጣሁኝና ቤት እስኪሄድ ድረስ ከራሴ ጋር ምን እንዳወራው ታውቃለህ? ይሄን ጀንትል ወጣት መንገድ ላይ ባገኘው ታክሲ ላይ ወይ የተወለወለ የጸዳ ነጭ ጫማዬን ቢረግጥ አላልፈውም። አተያያ አትሄድም? ለምንድን ነው ምን አባውነ ነው እንደምትሆነው አላ። ይሄ ማለት ምን የቤት ስራ ሰጠኝ። ማን ከቤቱ ምን ትቶ እንደወጣ አታውቅም። ያ አብርሽ የታዘብኩትን ነገር ልንገር። ሚስቱ ውጪ ቁጭ ብላ ነበር እንዳልኩ፣ ባዶ እንትን አልጋ እየፈለገች ነበር። እዛ አልጋው ሲለቀቅ ፈሳሾች ነበሩት አልጋው ላይ ቀድሞ የነበረበት ህመምተኛ ፈሳሾች ነበሩት። እግዚአብሔር በሚያውቀው አብረን አጸዳን፣ አገዝኩት። ኢሞሽናል ሆንኩ በሰዓቱ። ወንድ ልጅ ብዙ ጊዜ አልጋ ማንጠፍ አይሳካለትም ሲል አንሶላው ሲሰበሰብ ዳርና ዳር ይዘን እኩል አነጠፍን። እዛ በኋላ እኔ እዛ ቁጭ ብዬ የሆስፒታሉ ምግብ መጣ። የሆስፒታሉ ምግብ ብዙ ጊዜ አፕታይት ክፍት ሆኖ ላትበላ ትችላለህ፣ ያጥላለው አይደለም። የሆስፒታሉን ምግብ ግን ባልና ሚስቶቹ እንዴት ጥርግ አርገው እንደበሉት ልነግርህ አልችልም። ይሄ ማለት ምን ማለት መሰለ? እርዋቸዋል ማለት ነው። ኬሞ ትወስዳለች አብርሽ። እሷ ኬሞ በራሱ በሽታው ኬሞ መውሰድ በራሱ ምግብ ይዘካል። እዛ ባገለግል ከነኛ አንዱን ነው ማገለግለው። ኢትዮጵያ ውስጥ ባገለግል ከነኛ አንዱን ነው ማገለግለው። ማን በምን አይነት ሁኔታ ውስጥ እንደሆነ አታውቅም። ተቺ ይበዛል ሀገራችን ላይ። እንደውም በቅርብ ጊዜ በጣም የተማርኩበትን አንድ ቪዲዮ አይቻለሁ። አንድ ልጅ እንደዚህ ሸራ ውስጥ ነው ያለውና በጉንጩ ይሄ ተርዚና በሚባለው ጫት ወጥሯል እና የሚሰጠው ሐሳብ ምንድነው? ያሬድ ነጉ ምን ስለሆነ ነው አሁን ዳኛ የሆነው? ሌሎች አንጋፋ ሙዚቀኞች ጠፍተው ነው ምናምን እያለ ሐሳብ ይሰነዝራል። ያው የሰው ስም ስለሰጠራው ሶሪ። ግን ያስተማረኝ ኮሜንት ምን እንደሚል ታውቃለህ? ከስር አተ ቀን 3 የሚበላ ሰው አትናገር ይላል። ገብቶሃል? በጣም ለኔ ይገርመኛል። አንተ በቀን 3 የሚበላ ሰው አትናገር ይላል። በቃ 3 የማይበሉ ሰዎች እኮ ይረብሹሃል አብርሽ። በራሳቸው ውሳኔ ሄደው ኢምፓየር ያልገነቡ አላማቸውን ያልኖሩ ሰዎች ይረብሹሃል የሆነ ጊዜ ላይ። በቃ ድፍና አድርገህ ስራህን መስራት ቻሌንጅ ያለው ህይወት። ሙዚየም ቦልት ይላል ለ9 ሰከንድ ሩጫ 9 ዓመት ልምምድ ሰርቻለሁ ይላል። በቃ መከራህን በልተህ ነው የምትኖረው። ውሳኔ ላይ ጥሩ ሁን በቃ ይሄንን ለማድረግ እና ይሄ እኔ አሁን ስለወሰንኩ ነው እዚህ ቦታ ያለሁት።